አብርሽ ልባቸው ተሰበረ። ይስሐቅ ከጉዞ ቀረ። በጣም ነው የሚያሳዝነው። ጽጌም እያለቀሰች ነበር ማለት ነው። በጣም በጣም ያሳዝናል እውነት ለመናገር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዙ ተተረፍ ይበልኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። ውድ ቤተሰብ እንግዲህ እነ አብርሽ ወደ ዱባይ ጉዞ ሊያደርጉ ነበረ። በዛ ጉዞ ላይም በርካታ ጓደኞቻቸው አብረው ከነሱ ጋር ሊመጡ ነበረ ማለት ነው። እንግዲህ ከነዛም መካከል አንደኛው ይስሐቅ ነበር። በጣም ብዙ ልጆች ጉዞ ተሰርዟል ብሏል። ድጋሚ ማስተካከል ይቻላል፣ ነገር ግን ጊዜ ይፈጃል ብሏል ማለት ነው። እናም ይስሐቅ እንደዛው የይስሐቅ ጉዞ ተሰርዟል ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው ያዘኑት ሁላቸውም ማለት ነው። ጽጌ እያለቀሰች ነበር። ያው እንግዲህ ኢሳምም ወንድ ስለሆነ ነው እንጂ ማልቀስ ያልፈለገው በጣም በጣም ከፍቶታል። ማልቀስ ፈልጎ ነበረ ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ ያው ሁላቸውም አብረው አቅደው ያው ታውቃላችሁ፣ በተለይ ደግሞ ዱባይ ሲባል ያው እኛ እዚህ መተን ስላለን ስላየ ነው። የኛ አመጣጥና የእነሱ አመጣጥ ደግሞ ይለያያል። በዛ ላይ ደግሞ እነሱ በደስታ ቀናቸው ደስታቸውን ለማክበር እንደ ጓደኛ ደስታቸውን ለማካፈል ነበረ አመጣጣቸው ማለት ነው። እንዲሁም ደግሞ ታውቃላችሁ ያው እንግዲህ ሀገር ሆናችሁ ያው ዱባይን ስታስቡ ዱባይ በጣም ብዙ ሰዎች የሚጎበኛት በጣም ደስ የምትል የምታምር ውብ ከተማ ናት ማለት ነው። እንግዲህ ብዙ ነገር አስቦ አልሞ አቅዶ እንግዲህ ሳይሳካ ቀርቷል ማለት ነው። ያው ብዙ ነገራቶች ሰው ልጅ ያስባል። አንዳንድ ነገራቶች ይሳካሉ፣ አንዳንድ ነገራቶች ደግሞ አይሳኩም ማለት ነው። ልክ እንደዛ ይስሐቅም አልተሳካለትም ማለት ነው። እና አብርሽ በነገራችን ላይ ሊነግሩት ፈርተው በጣም በጣም አንቺ ንገሪው አንተ ንገረው እየተባባሉ ነበር አብርሽ እና ጽጌ ማለት ነው። በጣም ነው ያዘኑት። ሊነግሩት ወላ ፈርተው ነበር። ምክንያቱም ጉጉቱን ስለሚያውቁ ያው እንግዲህ ደስታቸውን መካፈል ደስታቸውን ያው አብሮ መደሰት ስለሚፈልግ ማለት ነው። እነሱም ይሄንን ሊነግሩት በጣም ከብዷቸው ነበር። ነገር ግን ደግሞ መናገር ስላለባቸው ግዴታ ስለሆነ ነገሩት። ያው እንግዲህ እሱም በጣም በጣም ነው ያዘነው ማለት ነው። እውነት ለመናገር ሁላቸውም በጣም አዝነዋል። እንግዲህ ያው ጽጌን አይታችኋት ነበር። ጽጌ አልቃሻ እያለቀሰች ነበር። እንደውም ጽጌን እያባበላት ነበረ ማለት ነው ይስሐቅ። ብቻ የእውነት ለመናገር በጣም ያሳዝናል። እና የሆነ ቦታ ለመሄድ አስባችሁ ተዘጋጅታችሁ የሆነ በቃ አለ አይደል ጉጉቱ ምናምን ነገር እና በጣም ነው ያሳዝነኝ እውነት ለመናገር። ይስሐቅ ግን ደግሞ ያው ሁሉም ነገር ለኸይር ነው አላህ አላለውም ብሏል። በጣም ነው ደስ ያለኝ እንደዛ ሲል ማለት ነው። ምክንያቱም የሰው ልጅ አንድ ነገር ያው የሚሆነው ማንኛውም ነገር የሚሆነው ለኸይር ነው። እኛንን እንጂ ብዙ አይነት ምክንያት የምንሰጠው እኛንን እንጂ የምናጣመው ብዙ ነገራቶች ለኸይር ነው ማለት ነው። እና ምናልባት ይሄ ነገር ለሱ የተሻለ ሊሆን ይችላል፣ መቅረቱ አይታወቅም ማለት ነው። ብቻ ያው እንግዲህ ቢያዝንም ምንም ማለት አይደለም። በደስታችሁ ቀን ብገኝና አብሬያችሁ ብሆን ደስ ይለኝ ነበረ። በጣም ብዙ ደስ የሚሉ ቀናቶችን አሳልፈናል። ግን ያው ያልተሳካ ምንም ማድረግ አይቻልም ብለዋል። አብርሽም በቃ እኛ ከዛ ቪዲዮ ሰንደቅ አንተ ከዚህ ብለዋል ማለት ነው። እንግዲህ ያው ኢንፎርሜሽን እያስተጋቡ ማለት ነው። እንደዛም ይቻላል ደግሞ ማለት ነው። ያው ሁሉ ነገር እኛ እንዳሰብነው አይሆንም። አንዳንድ ነገራቶች በተገላቢጦሽ ይሆናሉና ብዙ ነገራቶች ያኔ በነገራችን ላይ ምን ጊዜም የሆነ ነገር ስናስብ የሆነ ነገር በቃ እርግጠኛ ሆነን ይሄ ነገር ይሆናል ብለን ባናስብ የተሻለ ነው። እኔ ብዙ ጊዜ የሆነ ነገር ሳስብ የሆነ በቃ ወሳኝ ነገር እውነት ለመናገር ማለት ነው ያኔ እንደዚህ ከሶሻል ሚዲያ ወጥታችሁ ወደ ህይወታችሁ ስትመለሱ በራሳችሁ ብዙ ነገር አለ አይደል ለግል ህይወታችሁ ላይ የሆነ ነገር ስታስቡ የሆነ ነገር ስታቅዱ ምናልባት ይሄ ነገር ባይሆንስ የሚለውን ነገር አእምሯችሁ ላይ ማስቀመጥ ይኖርባችኋል ማለት ነው። ምክንያቱም ሙሉ በሙሉ እርግጠኛ ሆናችሁ ይሆናል ካላችሁ ምናልባት ያ ነገር ባይሆን ትጎዳላችሁ ማለት ነው።
ግን ምናልባት የሚለው ነገር መኖር አለበት። ምክንያቱም ማንኛውንም ነገር እኛ በፍላጎታችን አይደለም የምናደርገው፣ አላህ ሱብሓነሁ ወተዓላ ሲለው ነው ሁሉም ነገር የሚሳካው። እኛ አደረግኛ እኔ በቃ ሰበቡን ነው የምናደርሰው፣ ግን እሱ ነው የሚያሳካው ማለት ነው። ስለዚህ የሆነ ነገር ስናቅድ በቃ ከሆነ ይሆናል፣ ካልሆነም ያው እንግዲህ እንቀበላለን ማለት ነው። እንደዛ ማመን አለብን። ምክንያቱም በጣም ብዙ ጊዜ አንዳንድ ሰዎችን ስናይ በተለያዩ ነገራቶች የሆነ በቃ እርግጠኛ ሆነው በሆነ ነገር ላይ ይገቡበትና ባይሆን ያ ነገር በጣም ትልቅ ሀሳብ ውስጥ በጣም ብዙ ሰዎች የሚታመሙበት አይነት ሁኔታ ራሱ ይኖራል። እና ማንኛውም ነገር ስናስብ ስናቅድ ወይ ሊሆን ይችላል ወይ ላይሆን ይችላል ብለን እንደዛ ማለት አለብን ማለት ነው። ማለት ባይሆኑ እንኳን ራሳችን መጎዳት የለብንም። ምክንያቱም የማይሆኑ ነገራቶች ስላሉ ማለት ነው። አንዳንድ ነገራቶች ላይሳኩ ይችላሉ። ምክንያቱም እሱ የፈቀደው ነገር ብቻ ነው የሚሳካው ማለት ነው። ጉዞ ሊሆን ይችላል፣ ስራ ሊሆን ይችላል፣ ገንዘብ ማግኘት ሊሆን ይችላል። ያው ዞሮ ስራ ገንዘብ ማግኘት ነው። ብቻ የተለያዩ ነገራቶች መግዛት፣ መሸጥ የመሳሰሉ ነገራቶች ማለት ነው። እርግጠኛ ሆነን እንትን አንበል ማለት በቃ ከሆነም ሆነ ነው፣ ካልሆነም አልሆነ ነው፣ የእሱ ፍቃድ ነው ብለን መቀበል አለብን ማለት ነው። እና ላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ እኔ ማዝኛለሁ ማለት ነው። ኢስሐቅ ከነሱ ጋር በመለየቱ አያዝኛለሁ በጣም እሱም ማዝኗል ማለት ነው። ወንድማችን እንግዲህ አይዞህ አይዞህ እንደምንም ትኖራለህ፣ አብሽር፣ ምንም ማለት አይደለም ማለት ነው። ያጋጥማል እንግዲህ ህይወት እንደዚህ ናት። እና አንዳንዴ ይሳካል፣ አንዳንዴ አይሳካም። ሁሌ ደግሞ መደሰት የለው። አንዳንዴ መከፋት፣ ዛሬ መከፋት፣ ነገ መደሰት፣ በቃ ህይወት ይቀጥላል። እንደዛ ነው ዱንያ። እናላችኋለሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ በዚህ ተተርፍ ይበል። ኧረ ተው ቤተሰብ አድርጉኝ። ኧረ ተው እናንተ ሰዎች ማለት ነው። ደግሞ ላለቃቅስ እንዴ! እና ውድ ቤተሰቦች በያላችሁበት ሰላማችሁ በዚህ ተተርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።